እንዲህ ሰርፕራይዝ ስላደረኳት ባለቤት የተጣልታኝ ነበረ። ፕሮግራሙ በኢቢኤስ ቴሌቪዥን ከተላለፈ የኔና ያንተ ነገር ያበቃለታል ብላ ዝታ ነበረ። ፕሮግራሙ ተላልፈውና ከዛ በኋላስ ምንድን ነው የሆነው? በተለይ ለወንዶች ይሄ ትልቅ ትምህርት ሊሆን ይችላልና ተከታተሉ። እግዚአብሔር ይመስገን ያ ሁሉ ነገር አልፎ በትዳር ተጣምረን ይኸው እንደምታዩት ደግሞ ለአማቼ ስጦታ እንዲሰጠው ሰርፕራይዝ ላደረገው ዝግጅት ላይ ይገኛለሁ። ሰርፕራይዝ ምን ይመስላል በዚህ ቪዲዮ ማካፍላችሁ ይሆናል። ለእናንተ በአይነቱ ለየት ያለ ጊቫዌ ያለ ለምትወዱ ሰው በነፃ የስዕል ስራ እንሰራላችኋለሁ። ሰዎች ደግሞ የራሳቸውን የስዕል ስራ ሲሰራላችሁ ምን ያክል እንደሚደሰቱ ልነግራችሁ አልችልም። መገመት አይከብድም። ደግሞ ግድግዳ ላይ የሚለጠፍ የብዙ ጊዜ ማስታወሻ ነው የሚሆኑላችሁ። ጊቫዌ በቀላል መንገድ በቀላል ቻሌንጅ ታገኙታላችሁ። ምን ይመስላል ቻሌንጁ እዚህ ቪዲዮ ላይ ማካፍላችሁ ይሆናል። ወደ መጀመሪያው ሰርፕራይዝ ከመሄዳችን በፊት እኔ የነበርኩበት ህይወት በተለያዩ ምክንያቶች የኔ መንገድ እግዚአብሔር ፈቀደልኝ ትዳር ሳይሆን ምናኔ ይመስለኝ ስለነበረ ከሴቶች ጋር ሪሌሽን አልነበረኝ። እንዲህ በነበርኩበት ሰዓት ላይ ልዑል እግዚአብሔር መልካሙን ሴት እበሬ ድረስ አመጣት። እኔ በምሰራበት ቢሮ አጠገብ በነበረው የመኪና ክራይ ቢሮ ውስጥ አካውንታንት ሆና ተቀጠረች። ስመለከታት ደስ ትላለች፣ ግን ጌነት አልነበረም። እግዚአብሔር የራሱ የሆኑ ሰዎች አሉትና ለእሷ ጓደኛዋ ለእኔ ደግሞ በአገልግሎት የምታገኝ እህት የእግዚአብሔር ቃልን አካፍላ ዘንድ እንድንቀራረብ ዘንድ አድርገች። የምሳ ሰዓት በደረሰ ቁጥር አብረን ነበር ምሳ ምንበላው። ወደ ተለያዩ ቦታዎች አብረን እንሄድ ነበረ። እጅግ በጣም ተቀራርብ እንደ እህትና እንደ ወንድም። ግን ሳይታሰብ ከጊዜ በኋላ እኔ ያፈቀርኳት፣ እሷም መውደዴ ግን አልወደድኩትም ነበር። ለምንድን ነው የኔ መንገድ ትዳር ሳይሆን ምናልባት ምናኔ ነው የሚሆነው ብዬ ስለማስብ የነበርኩት ደነገጥኩኝ። ምንድነው እየሆንኩ ያሉት ምናምን ብዬ ተጨነቅኩ። ከጭንቀቴን ለመገላገል አስቤ ወደ ሰማዕታ ቅድስት አርሴማ ገዳም ለመሄድ ወሰንኩኝ። ለእሷ ነገርኳት። እንዲህ ስለሆንኩ ምናምን አላልኳትም። እሷ ሄዳ አላለች። ለካ እሷ በልባ ያሰበችው ነገር አለ። ምንድነው እሱ? ምንም ቆንጆ ብትሆንም ገንዘብ ያለው ምን ያለው ምናምን ብላ ለማሳደድ እና ለማማት ሳይሆን ያሰበችው የእግዚአብሔር ፍቃድን ለመጠየቅ ነበር። መልካም የሆን ባልን ስጠኝ ብላ ለመጠየቅ አብራኝ ለመሄድ ወሰነች። አብረን ሄድን፣ ተሳልመን ጸልየን ተመለስን። እዛ በኋላ ልቤ ተስተካከለ። እሷን ለትዳር ተመኘዋት፣ ነገርኳት። እሷም እኔን ለትዳር ተመኘች። እንዲህ በነበርንበት ሰዓት ነበረ ሰርፕራይዝ ላረጓት የወሰንኩት። የራሴ የሆነ የስዕል ኤግዚቢሽን ነበር በአዲስ አበባ ሙዚየም እና በስዕል ኤግዚቢሽኑ እሷን ቀለበት ላስረላት ወሰንኩኝ። 2 ስዕላት ተሸፍነዋል። አንዱ ስዕል የራሷን ስዕል እኔ የሰራሁላት ነው፣ ግን ሁለቱም የሸፈንኩት ያው ሰው እንዲደነግጥ፣ አንዱ ያስደነግጣል ስላሳያችሁ። ገለጻላችሁ እኔ እናስፋው ስዕል እኮ መስሎኝ ያው እንደምታዩት ያው ሁለተኛው ደግሞ የእሷ ስዕል ነበር ማለት ነው። የኔ ቆንጆ ታገቢኛለሽ? ስላላወቅ ነው ትሩሪንጉ ጠባል። የሚገርም ነገር ፕሮግራሙ ከተፈጸመ በኋላ ምሽት ነበር። በዛ ሰዓት እንግዲህ ወደ ቤታችን ሄደን ስልክ ደወለች። እኔ እንግዲህ የምጠብቀው ሴቶች እንግዲህ በዓለም መድረክ ፍቅርህን ስትገልጽላቸው ደስ ይላቸዋል ብዬ ስለማስብ የነበርኩት በቃ ደስታዋ እንድትገልጽልኝ ያመሰግናለሁ እንድትለኝ ነበረ የጠበቁት እና ኮራ ብዬ ስልኩን ሳነሳው እሷ ግን በጣም ተናዳለች። ለምን እንዳደረግ ጮች ምን አደረጉ? ምን አጠፋ? ያ ሁሉ ደርሰን ያ ሁሉ ተማክረን ልንጋባ አስበን ሳለን እንዴት እንደዚህ ታደርጋለህ? ሻው ምን ያደርጋል? በሰው ፊት መታየት ምን ያደርጋል? እኔ ይህ ማለት አልወድም። ለምን እንደዚህ ያደረግ? ለምን አታማክረኝም ነበር ምናምን አለኝ። እንግዲህ ስጦታ እንደዚህ ሰርፕራይዝ ምናምን ተማክሮ ነው እንዲህ ይደረግ አላውቅም። እንጃ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ተቀጠለች። በቃ ፕሮግራሙ እንዳይተላለፍ ስላደረገ በኢቢኤስ ቴሌቪዥን ከተላለፈ የኔና አንተ ነገር አይበቃለት አላለች።
ሌሊት ሙሉ ስጨነቅ አደርኩኝ። እሷ ማጣት አልፈልግም። እንዲህ ውዝግብ ውስጥ በነበርኩበት ሰዓት ተላለፈ ፕሮግራሙ። ዘመድ አዝማዱ፣ ወዳጅ፣ ሁሉም ኢትዮጵያዊ ተመለከተው። ከዛ በቃ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ ደስ ምናምን ብሎ ለእሷም ለእኔ ይሉናል። ታረቅን፣ ትዳርን አስበናልና እንድንጋባ ዘንድ እንግዲህ ሮጥ ማለት ጀመርን። የተጋባነው በሳላይት ምሕረት ቤተሰብ ውስጥ ነው። በቤተክርስቲያን ውስጥ ባለው አዳራሽ ውስጥ ተገባን። ድግሱ ሁሉ ነገር እዛ ነበረ። የተጋባነው ጥር 24 ነው። ከዛ ተጋብተን ወደ ቤታችን ገባን። በአመቱ ጥር 24 ልጃችን ተወልዳ ከሆስፒታል ይዘናት ወደ ቤታችን ገባን። ሎሉ እግዚአብሔር አመስግኑ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ የስዕል ስራውን ፊቱን ሰርች ያለው የስዕል ስራውን እስኬቹ አይተውት ነበር ልጆቼ። ነገር ግን ቀለም ከተቀበለ በኋላ ምን እንደሚመስል እነሱ ማሳየት ይፈልጋሉ። ምክንያቱም ልጆች አይዋሹም። ልክ ካልሆነ ልክ አይደለም ነው የሚሉት። ያው በመቶዎች የሚቆጠሩ የስዕል ስራ እንኳን ሰርቻለሁ። ፖርትሬት ለኤምባሲዎች፣ ለዝነኞች፣ ለባለስልጣን ምናምን ለብዙ ሰው ሰርቻለሁ። ግን ምንድነው ስለ አንዳንዴ ትንሽ ስህተት ካመጣ ያው መልኩ ላይ መስልም ይችላል። እስቲ ከትምህርት ቤት እየተመለስኩና ምን እንደሚመሩ እንከታተል። ስፒከር ደህና ናችሁ? ዛሬ እዚህ ቤት አዲስ ነገር የለም እንዴ? አለ እንዴ? ምንድን ነው? ምንድን ነው? ሌላ ሰው መሰለኝ። ሌላ ሰው ማነው? ቡኒ ስቀባ እኮ ሌላ ሰው መሰለኝ። ከዚህ በኋላ ብዙ ለፋ። ፊቱን ቆንጆ ሆኖ ተሳለ። ልብሱን ስዕል ሰራው። ከዛ ባንዲራ አደረኩለት። ለሀገሩ ትልቅ ዋጋ ከፍሏልና ይሄ አባት ከ30 ዓመት በላይ ለሀገር አገልግሏል። መጀመሪያ በባህር ኃይል፣ ከዛ በኋላ ደግሞ እስከ ውጭ ሀገር ሄዶ የሰላም አስከባሪ ሆኖ ሰርቷል። ለአንድ ቀን እንኳን እረፍት ጠይቆ አያውቅም። ደከመኝ ሰለቸኝ ሳይል ወደ ታዘዘው ሲገባ ነበርና እውነት ለመናገር ለዚህ ሰው ይህን ስዕል ሲሰጥ ለእኔ ክብር ነው፣ ለእናንተም ደስ ይላቸዋል ብዬ አስባለሁ። አሁን ሰርፕራይዝ ወደምናደርግበት ሰዓት ደርሷል። ከዛ በፊት ግን ጊቫዌይ ብያችሁ ነበረ። በምን መንገድ እንደምታደርጉት ሳብስክራይብ፣ ላይክ፣ ሼር አድርጋችሁ የፈለጋችሁትን ኮመንት ጻፉ። ኮመንታችሁ ደግሞ እርስ በራሳችሁ ላይክ ተደራርጉና ከፍተኛ ላይክ ያገኘው ኮመንት ባለቤት የስዕል ስራውን ምሰራለት ይሆናል። እንዲህ ነው። ይህ ቻናል በአይነቱ ለየት ያለ ቻናል በኢትዮጵያ፣ በውጭ ግን የተለመደ ነው። ሰዎችን ታሪካቸውን ያጫውቱ እዛው ላይ ስዕል ስራ ሰርቶ ሰርፕራይዝ ማድረግ፣ ከዛ ደግሞ ታሪካቸውን ደስታቸውን ለዓለም ማካፈል። ስለዚህ ነው የምንቀጥለው ከዚህ በኋላ ማለት ነው። ስለዚህ አዲስ ኮንቴንት ለናፈቃችሁ ይህ ጥሩ የሆነ ማስተንፈሻ ነው ብዬ አስባለሁና ሰብስክራይብ ካደረጋችሁ ቪዲዮ እንዳያመልጣችሁ የደወል ምልክትን መጫናችሁ እንዳትረሱ። ወደ ሰርፕራይዙ ይከፈት ይከፈት ይከፈት። እንዴት አገኘው? አሚ እንዴት አገኘው? ወደድከው? እንግዲህ ለሀገር የተከፈለ ዋጋ ከነ ባንዲራው